አረንጓዴ አሻራ የአየር ንብረት ለውጥን ለመቀነስ የተፈጥሮ ሀብትን ለመጠበቅና ለቀጣይ ትውልድ ጤናማ አካባቢ ለማስተላለፍ ከፍተኛ አስተዋጽኦ ያደርጋል። ስለሆነም አረንጓዴ አሻራ የሀገር ዘላቂ ልማት አስፈላጊ መሰረት ነው ብሎ መውሰድ ይቻላል። ሀገራችን ከአየር ንብረት ለውጥ ተጽዕኖ ለመጠበቅ የምግብ ዋስትናችንን ለማረጋገጥና ለቀጣዩ ትውልድ የምናስረክበውን አረንጓዴ ምድር ለመገንባት የምናደርገው ዘመን ተሻጋሪ ጥረት አካል ነው። በዛሬው ዕለት ተስፋን እንትከል በሚል ርዕስ በሀገር አቀፍ ደረጃ የአረንጓዴ አሻራ መርሃ ግብር እናካሄዳለን። አሁን የተገኘንበት ቦታም በቡልባራ ወረዳ አንበርቾ ጫሞ ቀበሌ የገርባን ውስጥ ተፋሰስ ላይ ነው የምንገኘው። በዚህ ውስጥ ተፋሰስ እንግዲህ እንደ አጠቃላይ በዞናችን ደረጃ የ71 ሚሊዮን ችግኞችን አዘጋጅተን 62 ሚሊዮን ችግኙን በመትከል አቅደን ወደ ተግባር ገብተናል። በዚህ መሰረት እስካሁን ባለው ለአረንጓዴ አሻራ ተከላ በተለዩ 33 ቦታዎች 579 ሄክታር ለማልማት እቅድ ይዘን ገብተናል። በዛሬው ዕለትም በአንድ ቀን ጀንበር ብቻ 1.5 ሚሊዮን ለመትከል እቅድ ይዘን ገብተናል። የአረንጓዴ አሻራ መርሃ ግብር በሀገራችንም ሆነ በወረዳችን ላለፉት 7 ዓመታት በተከታታይ ሲተገበር ቆይቷል። በዘንድሮ ዓመትም ለ8ኛ ጊዜ የሚከበረው የተፈጥሮ ሀብታችን የመጠበቅ የአየር ንብረትን ለውጥ ችግር ለመቀነስ የአፈርና ጥበቃ እንደዚሁም የአፈር ሀብት ልማት ስራን ለመስራት ለቀጣይ ትውልድም አረንጓዴ አካባቢ ለማውረስ አልሞ እየተሰራ የሚገኝ ትልቅ ሀገራዊ የአሻራ ፕሮግራም ነው። በሀገር ደረጃ ብቻ አይደለም፣ በአፍሪካም በዓለምም ኩራት የሆነ ስራ ነው። የዚህ ኩራት አሻራ ባለቤቶች እናንተም ናችሁና አንዴ ለራሳችሁ ሞቅ ያለ ሞራል እንድትወስዱ ነው። ተፋሰስ ልማት በሰራንባቸው ቦታዎች የስነ አካላዊ ስራ እና የስነ ህይወት ስራን በመስራት ውጤታማ ስራ እየሰራን እንገኛለን። በሰራናቸው ስራዎችም የተራቁተው የነበሩ ተራሮች መልሰው እንዲያገግሙ ያገገሙ ቦታዎችን ደግሞ ለስራ ዕድል ፈጠራ አገልግሎት እንዲውል ሰፊ ርብርብ አድርገናል። የተሰሩ የተለያዩ የአፈር ለምነት ማሻሻያ ስራዎች የአፈር ለምነት እየተሻሻለ መጥተዋል። ይህም ምርትና ምርታማነትን እንዲጨምር አድርጓል። የአረንጓዴ አሻራ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት በበጋው የተፋሰስ ልማት በሰራናቸው ስራዎች መሬቶች በተቋም እንደዚሁም በአርሶ አደር ማሳዎች በግለሰብ ጓሮ ለተከታታይ 7 ዓመታት አሻራን የማኖር ስራ ተሰርቷል። ዛሬ የምናከናውነው የችግኝ ተከላ ለሀገራችን ህልውና ክብር፣ ለህዝባችን ጤና እና ለነገው ትውልድ የምናስተላልፈው ታላቅ አሻራ ነው። የአየር ንብረት ለውጥ
መጥፎ ገጽታ እያሳየ ባለበት በዚህ ዘመን የምንተክለው እያንዳንዱ ችግኝ አፈራችንን እንዳይሸረሸር ይከላከላል፣ የከርሰ ምድር ውሃችንን ይሞላል፣ የተፈጥሮ ሚዛናችንን ይጠብቃል። ከሁሉም በላይ ደግሞ የምግብ ዋስትናችንን ይረጋገጣል እና አየር ንብረታችን የሚቋቋም ጠንካራ አረንጓዴ ኢኮኖሚ ያላት ሀገር ለመገንባት የምናደርገው ትግል መሰረት ነው። የዘንድሮ የአንድ ጀንበር የችግኝ ተከላ መርሃ ግብር መሪ ቃል ተስፋን መትከል ሲሆን ችግኝ መትከል ዛፍ መትከል ብቻ ሳይሆን ለወደፊት ትውልድ የተሻለ አካባቢ፣ ንጹህ አየር፣ የምግብ ዋስትና፣ የኢኮኖሚ እድገትና የአየር ንብረት መቋቋምን የሚያመለክት ተስፋ መዝራት ነው። እስካሁን በሰራናቸው የአረንጓዴ አሻራ ስራዎች ከ300 በአማካይ ከ362,000 በላይ ተሳታፊዎች ተሳትፈዋል። በያዝነው ዓመትም በልዩ ትኩረት መስራት የሚኖርብን ችግኝ መትከል ብቻ ሳይሆን ተንከባክቦ ማጽደቅ ልዩ ትኩረታችን መሆን ይገባዋል። አሁን ባለው ደረጃ በዞናችን 33 የጣቢያዎች ላይ ተከላ ይደረጋል። ልየታ ያደረግንባቸው በሳይት ደረጃ 33 ልየታ አድርገናል። እነዚህ በሳተላይት መረጃ የሚወሰድባቸው ናቸው። ለምሳሌ አሁን ዞን እዚሁ ውልባራግ ላይ ስናደርግ 5 ቀበሌዎች ላይ በሳተላይት መረጃ ይወሰዳል ኦንላይን። በዞናችን ደግሞ በ33 ማዕከላት የተከላ ቦታዎች ላይ ኦንላይን መረጃ ይወሰዳል። እነዚህ በፖሊጎን ሼፕ ፋይል ተሰርቶላቸው በሳተላይት የሚታዩ ቦታዎች ናቸው ማለት ነው። እንዳጠቃላይ ግን መርሃ ግብሩ የተከላ መርሃ ግብሩ አሁን ከተለዩት ቦታዎች ውጪ ተከላዩ ይካሄዳል። የ1.5 ሚሊዮኑ አካል አይሆንም እንኳን 1.5 ሚሊዮኑ 33ቱ ተከላው ቦታዎች የሚካሄድበት ነው። በዛም ደረጃ ደግሞ 579 ሄክታር መሬት ይሸፈናል። በዛሬው ዕለት እስከ 186,000 የማህበረሰብ ክፍል ይሳተፋል ማለት ነው። በዚህ ማለት ነው ዛሬ የተገኘሁት በጣም አብዩ ራዕይ በጣም በድምቀት ለመቀበል ነው የተገኘሁት። ዛሬ እዚህ የተገኘሁት ለትውልዴ አሻራ ለማሳረፍ እዚህ በመገኘት የተሰማኝ ደስታ በኢትዮጵያ ሕዝብና በአገር በመላ በኢትዮጵያ ሕዝብ ስም አመሰግናለሁ። ለአረንጓዴ አሻራ አመታዊ ለአረንጓዴ አሻራ ችግኝ ለመትከል ነው የተገኘ ነው። አመታዊ አረንጓዴ አሻራ ችግኝ ተከላ ቀን ነው። ሁሉም ተሰባስቦ ትላንትና ያው ሳምንት ነው ከተነገረን ችግኝ ቦታውን አጓጉዘን ለመትከል ነው የተገኘ ነው። ለስምንተኛ ጊዜ 8 ሚሊዮን ችግኝ ይተከላል። ያው በየጣቢያው እንደ ውልባራግ ወረዳም ያው በንቃት በብቃት የተሳተፈበት ነው ያለው ማህበረሰባችን እንዲሁም ሴቶቻችንም ጭምር እንደ ውልባራግ ወረዳ 11752 ሴት ለመትከል በብቃት በንቃት ያው የተሳተፈ ይገኛል። ያው ዘርፈ ብዙ ጠቀሜታ ያላቸው ችግኞችን የፍራፍሬ ችግኞችን እንዲሁም ለምግብነት የሚውሉና የደን ችግኞችን አጣምረን እየተከልን ያለንበት ነው። በዚህም ደረጃ የዞናችን የደን ሽፋን 23.2% ማድረስ የቻልንበት ሂደት ነው ያለው። ጠቀሜታቸው ለአየር ለውጥና ለተንሸራተቱ መሬቶች ለመጠገን ብዙ ጠቀሜታ አለው። አረንጓዴ አሻራ በመኖሩ ድርቅ የነበረው አሁን ይሄ አካባቢው ለምቶ አካባቢው በጣም አረንጓዴ ጥሩ የአየር እንትንን አምጥቶልን በጣም እኛ እየተጠቀምን ነው ያለነው። በጣም አረንጓዴ ይሄ መንገድ መሬቱ ተዳልጦ ውሃ ይወስደው ነበረው አሁን በአረንጓዴ አሻራ ለብሶ አፈሩን ይዞ ሳር አብቅሎ ሳሩን ደግሞ ሰው አይዶ ለበሬዎች ለላሞች እየተጠቀምነው ነው ያለነው። ጠቀሜታው በጣም የተራራቁት አፈርሸንሸ የተንሸራተቱት ያው ግንባታ ውሃው የሚወስዱትን ያው በቃ እሱን ለማቆም ገኖቹ ያው ችግኞቹ ያው ሲሉ አፈሮቹ እንደሸራተቱ በጣም ይገድባል ነው የሚለው። ለወደፊቱ ለትውልድ ይጠቅማል። ንፋስን ይስባል፣ ቱሪስቶችን ይስባል፣ ዝናብን ይስባል። አገሪቷ በአፈር ተሸራሽራ እንዳትታጠብ ይረዳል። የተሻለው ከዚህ የበለጠ የአብይ ራዕይ ይዘን
ወደፊት መቀጠል እንዳለብንና ለትውልድ ማስረከብ እንዳለብን እተማመናለሁ። አመሰግናለሁ። መልካም። ያው ብዙ ጊዜ ችግኞች ይተከላሉ። ከመትከላቸው ባሻገር ደግሞ ከጽድቀት ጋር ተያይዞ ብዙ ፈተናዎች አሉ። ያው የሰው ልጅ ምግብ እንደሚያስፈልገው ሁሉ ችግኞችም ምግብ ያስፈልጋቸዋል። አሁን ውሃ ከመስጠት ከመንከባከብ ከመኮትኮት ጋር ተያይዞ ውስንነት ያለበት ነው። ይሄን ደግሞ ማህበረሰቡ አሁን ተክሎ ብቻም ሳይሆን የተከለው ችግኝ የት ነው ያለው፣ አጽድቅ ያለው አላጸደቅኩም በሚል ጽድቀቱንም ጭምር ተከታትሎ የተሻለ ደረጃ ማድረስ የሚቻልበትን ኃላፊነት እንዲወጣ ነው መልእክትን ማስተላለፍ ይፈልጋል። በተለይም ደግሞ የምናለማቸውን ቦታዎች በቋሚነት ባለቤት ሰጥተን ለአርሶ አደሩ እንዲሁም ደግሞ በተለዩ ቦታዎች ደግሞ ጥበቃ ማበጅተን የተከልነው ሁሉ እንዲጸድቅ ልዩ ርብርብ ማድረግ ይኖርብናል። አርሶ አደሩ በየአካባቢው የሚተከሉ የአረንጓዴ አሻራ ስራዎችን ከእንስሳትና ከሰው ንክኪ ነፃ ሆኖ እንዲጸድቁ ካደረገ በእነዚህ በለሙ አካባቢዎች በቀጣይነት ባጠረ ጊዜ የሚበሉና የመኖ ችግኝ ለአርሶ አደሩ የምግብ ደህንነትን ያጠናክራሉ፣ የእንስሳት ምርታማነትን ያሳድጋል፣ ተጨማሪ ገቢ ያስገኛሉ። እንዲሁም አካባቢን በመጠበቅ ዘላቂ የግብርና ልማትን የሚደግፍ መሆኑን ተገንዝቦ ለተግባሩ ልዩ ትኩረት መስጠት ያስፈልጋል። Thank you.